بسم الله الرحمن الرحيم الحمد لله رب العالمين أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين وبعد. يقول المولى عز وجل الذي لا يأتيه الباطل من بين يديه ولا من خلفه تنزيل من حكيم حميد فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين القيم ولا منيبين إليه. الله عز وجل بكبر قالوا بقرآن مراف 30 ቁጥር 30 ሱረቱ ሩም ላይ ፊትህን ወደ ኢስላም አዙር ይላል። ያቺ የአላህ ፍጥራ ነች ይላል። አለቲ ፈጠረ الناس عليها ሰዎችን የፈጠረባት ሃይማኖት ነች። ማን ኢስላም ومن يبتغي غير الإسلام دينا فلن يقبل منه وهو في الآخرة من الخاسرين. አምላካችን አላህ አዘ ወጀል እንዳረጋገጠው ስለዚህ ሰዎች የተፈጠርነው በኢስላም ነው። መንገዳችንም ኢስላም ሊሆን ይገባዋል። መኖሪያችንም ኢስላም ሊሆን ይገባዋል። ما هو الإسلام ከተባለ وهو الاستسلام لله بالتوحيد والانقياد له بالطاعة والبراءة عن الشرك وأهله. ኢስላም ብሎ ማለት ራስን ለፈጠረ አምላክ መስጠት ማለት ነው። ለሱ መታዘዝ ማለት ነው። ከዛ ወዲያ ሌላ አምላክ ስለሌለ በምንድነው ለአላህ ራሳችንን የምንሰጠው? ተውሂድ በላ ኢላሃ ኢላላህ ሙሐመዱን ረሱሉላህ በሚለው ቃል ለአላህ ሱብሓነሁ ወተዓላ ራሳችንን እንሰጣለን ማለት ነው። ይሄ ለአደም ልጅ በሙሉ የተሰጠ ኃላፊነት ነው፣ አማና ነው በሰው ልጆች ላይ። ሰው ሲባል የተፈጠረው የፈጠረውን አምላክ በብቸኝነት ሊያመልክ ብቻና ብቻ ነው። ይህንኑ ጉዳይ በቁርአን ምዕራፍ 50 ሱረቱ ዛሪያት በ56ኛዋ መሪ የሆነች ቃል ውስጥ ምን ይላል? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱኒ ኢላ ሊወሒዱኒ። ሰውንም ጅንንም የፈጠርኩት ሊገዙኝ ነው ይላል። አላህን ብቻ ልንገዛን የተፈጠር ነው። አላህ ብሎ ማለት ፍጡር አይደለም። አላህ ማለት ሰው አይደለም። ሰውን የፈጠረ አምላክ ነው። ጥንትም የነበረ ወደፊትም የሚኖር ዘላለማዊ ሕያው የማይሞት የሁሉ የበላይ የሆነ አምላክ ነው። ማንም ምንም አይነት ፍጥረት እሱን አይመስልም። ከመላእክትም ይሁን ከጅን ከሰውም ዘር ይሁን ከሰማይ ካሉ ቀበሌዎች ንብረት በሙሉ አላህን የሚመስል ማንም ምንም መቼም ቢሆን የለም። እኛ የተፈጠርነው በልተን ልንኖር ብቻ አይደለም። እሱ የፈጣሪ ጸጋ ነው። እሱ ስጦታ ነው፣ ችሮታ ነው። ኃላፊነታችን ግን የፈጠረንን አምላክ በብቸኝነት ልንገዛ ነው። ኢየሱስ ማለት ፈጣሪ አይደለም፣ ነቢይ ነው። የአላህ ምርጥ ውድ ድንቅ የሆኑ ነቢያቶች ከሆኑት ውስጥ አንዱ ነቢይላህ ዒሳ የመርየም ልጅ ነው ማለት ነው። እሱም ብቻ ሳይሆን እናቲቱ ጭምር ወመርየም እብነተ التي أحسنت فرجها فنفخنا فيه من روحنا وصدقت بكلمات ربها وكتبه وكانت من القانتين إلى الله عز وجل. مريم بلو مالت يا الله بارينك كمجمريو بيت المقدس ادقتها እንዲሆን አደረገ አላህ። ከተመረጡት አደረጋት። የነብዩ መሐመድ እናት እያለች ሴቶች ልጆቻቸው ሚስቶቻቸው እያሉ መርየምን ከይሁዳ ምድር ጠርተው ከዓለማት ሴቶች ምርጥ የሆነች ድንቅ ሴት ናት ብለው ሰበኩ። ቁርአናችን ላይ አለ። ዘመናትን አቋርጦ ተሻግሮ የመጣው ቁርአን ይህን ምርጥ መልእክት ይዟል። ይሄ መልእክት ወደፊትም ይቀጥላል። እውነተኛ የሆነ አላህ ሱብሓነሁ ወተዓላ ቃሉ ስለሆነ ማለት ነው። ስለሷ እኛንን የሚመለከተንም ሆነ ማስረዳትም ይሁን ማስተማር የምንችለው ስለ ልጇ ኢሳ አለይሂ ሰላም፣ ስለ አለመሰቀሉ፣ ስለ አለመሞቱ፣ ስለ ነብይነቱ ለእስራኤላውያን ብቻ የተላከ ስለመሆኑ በቁርአን ላይ አንድም ነገር ሳይቀር ተቀምጧል። ሰዎች ስለዚህ ጉዳይ ሊያውቁም ሊረዱም ከፈለጉ ኢስላም ላይ መጥተው ከቁርአን በቂ መረጃ ማግኘት ይችላሉ። ኢስላማችን የነብያት ሃይማኖት ነው። የነ ኢብራሂም አልኸሊል ሃይማኖት ነው። አላህ ሱብሓነሁ ወተዓላ ነብዩላህ ኢብራሂምን ምን አለው? ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። ለጌታ ታዘዝ አለው በኢስላም። ማንም ኢብራሂም አልኸሊልን ዓለይሂ ሰላም የነብያትን አባት ታላቁ ነቢ ኢብራሂም አላህ ሱብሓነሁ ወተዓላ ኸሊል ያለው ኢብራሂም ማለት ነው።
ኡመተን ቃኒት ያለው ኢብራሂም ለአላህ ስብሓነሁ ወተዓላ ራሱን በኢስላም ሰጥቷል ይለናል ቁርአን። ከዛ ወደ ልጆቹም ይህን መልእክት አስተላልፏል። ወወሳ ቢሃ ኢብራሂሙ በኒህ ወያዕቁቡ ያ በንየ ኢነ አላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ኢስማዒልን፣ ይስሐቅን፣ ያዕቁብን ሰበሰበና ኢብራሂም ምን አለ ለልጆቹ? አላህ ለእናንተ ምርጥ የሆነን እምነት መርጦላችኋል። ምን? ኢስላምን። በእሷ ላይ ሆናችሁ እንጂ እንዳትሞቱ አላቸው። የልጁ የይስሐቅ ልጅ ደግሞ ያዕቆብ ምን አለ? ልጆቹን ሰበሰበ። እሱም በህልፈቱ ሰዓት ላይ ምን አላቸው? አም ኩንቱም ሹሀዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ። ልጆቼ ሆይ ከኔ ህልፈት በኋላ ማንን ነው የምታመልኩት አላቸው። ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂም ወኢስማዒል ወኢስሐቅ ኢላሃን ዋሂዳ ወነሕኑ ለሁ ሙስሊሙን። በኢስላም ላይ ሆነን የአባትን የኢብራሂምን የአባትን የኢስማዒልን የይስሐቅን የአባትን የኢብራሂምን እንዲሁም የኢስማዒልን የይስሐቅንም ሃይማኖት ኢስላም ሲሆን እንከተላለን። እኛ ለፈጠረን አላህ ሙስሊሞች ነን አሉ። እነማን ናቸው ያሉት? የጥንቶቹ ነቢያት እነ ሙሴ፣ እነ ኢየሱስ ክርስቶስ፣ እነ ነቢ ሙሐመድ አለይሂ ሰላቱ ወሰላም ከመላካቸው በፊት የነበሩ ሰዎች ናቸው። እነዚህ ስለምን መሰከሩ? ስለ ኢስላም። ኢስላም ብሎ ማለት ነቢዩ መሐመድ ይዞት የመጡት ሃይማኖት አይደለም። በዛው ሃይማኖት ላይ ተላኩ እንጂ አዲስ ሃይማኖት ይዘው አልመጡም። ሙሴ የነበረበት ሃይማኖት ነው ኢስላም። ከኢስላም ሌላ ሃይማኖት ውስጥ ነቢያቶች አልነበሩ። ነበሩ የሚልም ማስረጃ የለም። ከጥንት መጻሕፍትም ቢፈለግ የለም፣ ቁርአን ላይም የለም። የነቢያት ጎዳና ኢስላም ብቻ ነው። ስለዚህ ወመን የብተጊ ገይረ ልእስላሚ ዲና ፈለን ዩቅበለ ምንሁ ወሁወ ፊል አኺረቲ ሚነል ኻሲሪን ይላል አላህ። መጨረሻ ማጠቃለያ ተደርገው የተላኩት ነቢ መሐመድ አለይሂ ሰላቱ ወሰላም በቁርአን እንደተባሉት እንደታዘዙት ፈአቂም ወጅሀከ ሊዲን ሐኒፋ፣ ፊትህን ወደዛች ወደ ቀጥተኛዋ ጎዳና ወደ ኢስላም አዙር አላቸው። አለቲ ፈጠረ ናስ ዐለይሃ፣ ሰዎች የተፈጠሩባት ሃይማኖት ናት። ላ ተብዲለ ሊኸልቂላህ፣ የአላህን ፊጥራ እንዳትቀይሩ አለ። የፈጣሪን ህግ እንዳትቀይሩ አለ አላህ። ዛሊከ ዲኑል ቀይም፣ ይህ ቀጥተኛው ሃይማኖት